እንኳን ወደ ስዕል ኤግዚቢሽን በሰላም መጣችሁ። እንግዲህ መስላችሁ ስዕሎች አብስትራክት ናቸው። አብስትራክት ላይ እንዴት ናችሁ? ደህና ናችሁ? ደህና ናችሁ? የምታየው ስዕል እንግዲህ ልጅ አባቱን ሲገርፍ አባት ሰራተኛዋ ሲቆጣ እናትየው ወጥ አሮባት ጨው ነው ብላ ስኳር ስትጨምር አይነት ነገር ነው። ይታሉ ውስጡን ለቄስ የሚባል አሳሳል አለ ይወልሽ። ይሄኛው ደግሞ የባለቤቷን ህይወት ለመለወጥ ብዙ ስለለፋችና ስለተረገጠች ጫማ ነው። እንግዲህ መጎሳቆላል በጣም የገለጽኩት ይመስለኛል። እንደኛ እኮ ግራ ገባን። ምንም ጫማ እኮ አይታየንም። ሰውር ሰፍቸው ነው። ምንድነው አርፋችሁ አጎበኙም እንዴ? በመጨረሻም ወደ ዋናው ስዕል ስመጣ በጣም አሪፍ ነገር ነው። እቺኛዋ ደግሞ አያቴ ነች። የታለች? ሞታለች። አንዳንዶች ሴት ጭልፊት ይሉኛል። እንዴት ሴቶችን በእጄ ማስገባት እንዳለብኝ ጠንቅቄ ነው ማቀው። ቆንጆ ያዋሪኛ ምን እሺ ንፍጣ ከስንት አንዴ ያጋጥማል እኮ። ዋናው ነገር አነጣጥረ ምትሆነን ማግኘቱ ላይ ነው። ማረጀ ያተወልደ ኖረ ትግስት በእጅ እስክታስገባት ድረስ እስከ መጨረሻው ደም ጠብታ ድረስ ትግስት ወሳኝ ነገር ነው። ትግስት ፍሬ ያለው ሙያ ዋርኛ ይረደዛ ተለፋደደ። አንቺ ምን እሺ ነው መጀመሪያሽ ነው ስትለከፊ ምንድነው አፍሽም ከፍተሽ ነው? ምንድነው ምን አባሽ ነው አፍሽም ከፍተሽ አንተ እንዳልቀጠቀጥ አረ ወንዳታቲ ማንቺ በቃሽ ነው እናንተ ስታስጠላለው። ይሄ አካባቢ እንግዲህ የሰው ጅብ ታይቶበታል ተብሎ የሚወራ አካባቢ ነው። ወንድም አንድ ያቄል ጠይቀህ ነበር። እዚህ አካባቢ የሰው ጅብ ታይቷል ይባላል። ኤክስፒሪየንስ ያደረከው ነገር ይኖር? በሰላም ነኝ በየስሽኝሽ ሙሉ እምነት ነበረ እንደማገኝሽ ላይሽ የጓጓው ስጠብቅ በተስፋ እንኳን ልትመጭልኝ ጭራሽ ድምጽሽ ጠፋ። ጥያቄን አልተረዳኸኝም መሰለኝ። ሄሎ ወይ ሳይ ኮንሰርት ሚያዝያ 18 አይደለ? ጊዮን ሆቴል እንገባለን። ትኬት ነው አይማ አይቀርም። ጥያቄን አልመለስክልኝም እኮ። እዚህ አካባቢ የሰው ጅብ ምን አርግ ነው የምትለኝ? ቆሞ ቀር ሆንክ አይደለም? በትግል ይሆናል እንዴ ታዲያ? ምንድነው የምትለው? ቢያንስ ፈልገው የሚመጡ ሴቶችን አንተ አታባር። ያንተ ባህሪ እኮ ነው ችግሩ። ኧረ እኔ ማስመጥ ላይ ማንንም ያክለኝ የለም። የፈለከውን ተከሳምጣ የፈለከው። ኧረ እሙዬ እንዴት ነሽ? ወንድሜ በጣም አፍቅሮሻልና በጣም አይናፋር ስለሆነ ነው እንድትታወቁ ይገኛል። እሺ እንዴት ነህ? ደህና ዴሚ ይባላል። ስልኬን ያዝና ደውልልኝ እንገናኛለን። ዴሚ ደመላሽ ነው ስምህ? አንተማ ወንድ ነህ። ያሟል እንዴ? ና ብልትን አሳይ። ራስ በልተኝ ነበር በእናትህ። የኛ አይደለም ብለው የለም ጥላው ይመጣሉ